marii arraa afaan Amaaraatiin goona keessa sabaaf sablammii hedduudhaa jira Oromoo qofaa miti kanaafuu marii keenya afaan Amaaraatiin dura warra sibatu fi maayikii laadhaati dhageessadha. Aye, turun mukaati maayikii fudhu jirta? Turun mukaati jirta? Hayya yana dhageessa. Great Oromiyaa hayya naawusa maayikii kennaati. Great Oromiyaa maayikii fudhu. Okay, Abba Oromiyaa galatoomi. Dr. Nagaso laayinirra jirtanatti fakkaata. Baga nagaan dhuftee dhiyaadhu waaqni Oromoo si faana ta'u waan hedduu sirraa barachuuf gaaffii tokko qabna. Kanaaf dhiyaadhu siin jenna. ጻድቃን ወደ አማርኛ ሄዳለሁ። ትንሽ ኢንትሮዳክሽን በአማርኛ በኦሮምኛ ያስፈልጋል። አፋን ኦሮሞ የአማርኛ ታላቅ ነው። በዚህ ነው አፋን ኦሮሞ የአማርኛ ታላቅ ነው እና ሁሉ ጊዜ በአማርኛ ዲስኩርስ ከመጀመራችን በፊት በአፋን ኦሮሞ ኢንትሮዳክሽን ይገባል። ታላቅ ነው እቺንም ተማሩ ሂስትሪ ነው። በዚህ እና ዶክተር ነጋሶ እንኳን ደህና መጣ ሰላም እንልሃለን። ብዙ ሰው ያዳመጠ ነው ኦንላይን አንዳንድ ጥያቄዎች አሉ ካለ እንግዲህ ፕሮፌሽናል ጻር ስለ ታሪክም አንዳንድ ነገር ታስረዳናለህ ካሳለፍኮ የፖለቲካ አካሄድን አንፃር ደግሞ ስለ አገሪቷ ፖለቲካ አንዳንድ ነገር ታስረዳናለህ ብለን ገምታለን። ሰሞኑን ተከታትለን እንደሆን ብዙ ኮንትሮቨርሻል የሆነ ዲስከሽን አለ በተለይ በዲያስፖራው በጣም ኮንትሮቨርሻል የሆነ ውይይት እየተካሄደ ነው። ኦልሞስት አንድ ቮሊዩም የለም ኦኬ ከፍ አደርጋለሁ ድምጽ ማክሲመም ቮሊዩም ከፍ አደርጋለሁ እና አንድ አሁን እየተካሄደ ያለው ውይይት በዲያስፖራ በተለይ ኦልሞስት አንድ ወር ሆኖታል። ምኒልክን በተመለከተ ምኒልክ መቶኛው የሙት አመቱን እንዘክራለን ሰለብሬት እናደርጋለን ብሎ አንዳንዶች ተነሱ። በኢንስቲትዩሽን ደረጃ በተለይ የፖለቲካ ድርጅቶች እንደገና የሃይማኖት ተቋማት በዛ ላይ አንዳንዶቹ ደስ ብሏቸው ሲያከብሩ ሌላው ደግሞ ተቆጥቶ ይሄ ነገር መከበር የለበትም ቁስል ይነካል ቁስል ይቀሰቅሳል በሚል የተቆጡ የማህበረሰብ ክፍሎች አሉና እዛ አካባቢ ላይ አንዳንድ ሐሳቦችን ተሰጠናል ከዛ ጥያቄዎች ይኖሩናል። በተጨማሪ ከሰሞኑ ደግሞ ኢንተርቪው እንደሰማን አንተኖ ሰርኮ ፖለቲካ አቋም አለ ከነበርክበት የፖለቲካ ድርጅት ስለ መውጣት ስለ ፖለቲካ ወደፊት ያምታስበውንም እዛም ኤሪያ ላይ ትንሽ ኢንትሮዳክሽን ሰጠንና ከዛ በጥያቄ እንሄዳለን። እነዚህ ሁለቱ ሐሳቦች ዙሪያ ነው ውይይት የምናደርገው ምኒልክን በተመለከተና አሁን የወሰድከው የፖለቲካ እርምጃ ምን እንደመስል እስቲ እዚህ ነገር ላይ የራስን ሐሳብ የተወሰነ ጊዜ ወስደ ንገረንና ከዛ በጥያቄ መልክ አንዳንድ ጥያቄዎች እናነሳለን። ይሄን ለማለት ነው። አመሰግናለሁ። ማይክ አሁን አባ ኦሮሚያ ማይክ ያዝና ኢንትሮዳክሽን አድርገን ታንክ ዩ ዶክተር ነጋሶ እንደገኝ አስሙም ድምፁ በጣም ሎው ነው የሱም ድምፅ ሎው ነው እርሶ ጋር ማይክ ስልኩ ትንሽ ችግር አለው መሰለኝ ያሉት አሁን እየተካሄደ ባለው ነገር ላይ ስፔሻሊ አገር ቤት ውስጥ አንዳንድ የኢትዮጵያ ፓርቲዎች የምኒልክን መቶኛ ዓመት እዛ አክብረዋል። በዚህ ላይ ግማሹ ህዝብ ሲደሰት ሌላው እየተቆጣ ነው። ይሄ ነገር ደግሞ የተዘጋጀው በአንድ የፖለቲካ ፓርቲና በቤተ ክርስቲያን ውስጥ ነው። በዚህ ዙሪያ የምታስበውን አንዳንድ ብለን ከዛ ውጪ ደግሞ ባለፈው ቪኦኤና ፓልቶክ ላይ ባደረከው ኢንተርቪው መጀመሪያ ስትመራ ከነበረው የፖለቲካ ፓርቲ ወጣል ያንንም ለምን እንዳደረክ ትንሽ ኤክስፕሌን አድርግልን ብሎ ነው። ማይክሮፎን ተከታትሏል ይሰማል።
ሰማቸዋል። የመጀመሪያው ጥያቄ አሁን በሰማያዊ ፓርቲና አንዳንድ ቤተክርስቲያኖች ውስጥ መቶኛ የሚኒሊክ ሙት ዓመት ሲከበር ሌላው ህዝብ እየተቆጣ ነው፣ ግማሹ ይደሰታል። በዚህ ዙሪያ ሚኒሊክ እንግዲህ ጨፍጫፊ ነው፣ ገዳይ ነበር፣ ጄኖሳይድ ሰርቷል ኦሮሞ ላይ ብቻ ምን ያስባሉ ብለው ጠይቀው አዎ ዶክተር ትንሽ ኔትወርክ ችግር አለ። ትንሽ ድምፁ ክሊር አይደለም እያሉ ነው። በሌላ ስልክ መልሼ ልደውል in 1 minute ስልክ ቀይረን ሙክርቲ የኔትወርክ ችግር አለ መሰለኝ እዛ እናንተ ጋር አሁን ይሰማል? ቤት ይሰማል? ማይክ የእሱን ይሰማል? ይሰማል? አሁን እስቲ ቀጥሉ ዶክተር። እንግሊዞች ጣሊያኖችና ፈረንሳዮች ይህንን አካባቢ ለመያዝ ሲንቀሳቀሱ ነበር። ኤርትራን ያዙ፣ ጅቡቲን ያዙ፣ ኬንያንና ሱዳንን ያዙ። ይህን ጊዜ እነሱን መስፋፋት ለመቋቋም እና የዚህን አካባቢ አሁን ኢትዮጵያ የምንለው አካባቢ ለማዳን ለመወዳደር ከነሱ ጋር የሚልክ እንቅስቃሴ ነበር። በሰሮቻ ወደ ደቡብ፣ ወደ ኦሮሚያ፣ ወደ ጋምቤላ፣ ወደ አሶሳ፣ ወደ ኦጋዴን የምንለው አካባቢ እና ይሄ የእነሱን ለመገዳደር የሚደረገው እንቅስቃሴ በዚህ አካባቢ ያሉ ህዝቦች በማዕከላዊ መንግስት ወይም ደግሞ በአበሲኒያ ወይም ደግሞ የክርስቲያን መንግስት በሚባለው ስም አልነበሩ እና ወደ ኢትዮጵያ ወደምትባል አካባቢ ማነው ግዛቱን እንድትጠቃለል ለማድረግ ሙከራ ባደረጉበት ጊዜ ጦርነቶች ነበሩ። በነዛ ጦርነቶች ምክንያት ሰዎች ተገድለዋል፣ ንብረቶች ተቃጥለዋል፣ እርሻም ተካሂዷል። ባሪያዎችም ባለሰዎችን ይዞ በባሪያነት የመሸጥ ሁኔታ ነበር። እነዚህ ሁሉ ተካሂዶ ነበር እና ይሄ በዚህ አኳኋን ነው
በኩል እንቅስቃሴ በተለያዩ መንገዶች ነው የሚታየው። አንደኛ የፊደሎች መስፋፋት ነው የሚሉ አሉ። ሌሎች የቅኝ ግዛት እንቅስቃሴ ነው የሚሉ አሉ። ሌሎች ደግሞ የለም ኢትዮጵያን አንድ ለማድረግ ነው የሚሉ አሉ። የተለያዩ አመለካከቶች አሉ በኢትዮጵያ ውስጥ እና ዋናው ነገር የመስፋፋት ሁኔታ ተፈጥሯል። በዚህም ጊዜ ጦርነት ተካሂዷል። በጦርነት ጊዜ ደግሞ ጉዳቶች ደርሰዋል። ሆኖም ግን ይህ ኢትዮጵያ የምንለው አካባቢ ኮሎኒያሊዝም ስር ሳይወድቅ ቀርቷል። አሁን አንድ ማዕከላዊ መንግስት ስር ያለ ነው። ይሄ ተፈጥሯል። ይህም ብቻ አይደለም። በዛም ጊዜ በዓለም ሲካሄድ የነበረው የካፒታሊዝም መስፋፋት አለ። ለካፒታሊዝም የሚያመች ለኢንዲቪድዋሊዝም የሚያመች ሁኔታ የመፍጠር ሁኔታ አለ። ይኸውም በአንድ በኩል ዘመናዊ መንግስት ማቋቋም፣ ዲሞክራሲ ማቋቋም፣ እንደዚሁም ደግሞ ዘመናዊ የሆኑ አንዳንድ እንቅስቃሴዎች ለምሳሌ ሱስ ማስገባት፣ ባቡር ሀዲድ መዘርጋት፣ እነዚህ የመሳሰል ዘመናዊ አስተዳደር የመፍጠር ሁኔታ አለ እና ስለዚህ አሁን ይሰማል አይደለ? አሁን ይሰማል፣ በደንብ ይሰማል። እና በዚህ ምክንያት አሁን የሞታቸው 100ኛ ዓመት እንደደረሰ ይህንን ማክበር አለብን የሚሉ ቡድኖች ተነስተው ነበር። ይህንን ለማድረግ የፈለጉበት ምክንያት አንደኛ ኢትዮጵያን ከውጭ ወረራ ለማዳን እንቅስቃሴ አድርገዋል የምንልክ እና ሁለተኛ ደግሞ ዘመናዊ አስተዳደር እንዲፈጠር አድርጓል። ኢትዮጵያን አንድ የዛሬው ኢትዮጵያን አንድ በማድረግ ህዝቦችን በአንድ አካባቢ በአንድ መንግስት ለማቋቋም ሰርተዋል እና ስለዚህ ይሄ ጥሩ ስለሆነ ይህንን ማክበር የእሳቸውን አስተዋጽኦ ማስታወስ አለብን የሚሉ ቡድኖች አሉ። በሌላ በኩል ይሄንን ማድረግ ያኔ የተደረገውን ጥፋት መርሳት የሚሉ አሉ እና ስለዚህ በዚህ ላይ ክርክሮች አሉ። በአንድ በኩል ጉዳት ደርሷል፣ በሌላ በኩል ደግሞ ጥሩ የተሰሩ ነገሮች አሉ የሚሉ አሉ እና በሰማያዊ ፓርቲና በሌሎች ኃይሎች የተደረገው የአፄ ምኒልክ የ100ኛ ዓመት አከባበር አዎንታዊ ሁሉ በማድረግ ብቻ ላይ የተመሰረተና አዎንታዊ ሁሉ ደግሞ የመርሳት ሁኔታ እንዳለ የሚናገሩ ሰዎች አሉ። ይህ ነው የሆነው በዚህ ጉዳይ ላይ። ሁለተኛ ጥያቄ የነበረው ከአንድነት ፓርቲ በምን ወጣ የሚል ዜታ ነው፣ ጥያቄ ነው። በዚህ ላይ ለማለት የምፈልገው መጀመሪያ ከአንድነት ፓርቲ መርከብ ብቻ ሳይሆን ከፖለቲካ ፓርቲ እንቅስቃሴ ውስጥ መሳተፍን አቆማለሁ ነው ያልኩት። ከአንድነት የወጣሁበት ምክንያት ሁለት ምክንያቶች አሉ። አንደኛው በሁለት ይከፈላል። አንዱ የእድሜ ጉዳይ ነው። 70 ዓመት ሞልቶኛል። በዚህ በ70 ዓመት ጊዜ ውስጥ ወደ 45 ዓመት በፖለቲካ እንቅስቃሴና አመራር ውስጥ ነበርኩኝ እና ወጣቶች አልፎ ከሳተሱ እና ሲበሩ ጥሩ አመለካከት
እኔ ከተወሰኑ ዓመታት በፊት ከ5 ዓመት በፊት ወደ አንድነት የተቀላቀልኩት በመድረክ ምክንያት ነው። በመድረክ የተለያዩ ፓርቲዎች ተገናኝተው በጋራ ፕሮግራም አውጥተን ስንንቀሳቀስና ወደ ትኩረት ተሸጋግረን የተመዘገብንበት ሁኔታ ነው እና ይህ ትምህርት በሚፈጠርበት ጊዜ በዚህ በሀገራችን ብቻ ህግ ትምህርት የሚፈጠረው በድርጅቶች ነው። በግለሰቦች በመድረክ ደግሞ የግለሰቦች አይደለም። በዚህ ምክንያት የመድረክ አባላት በግል ለመሆን ስለማይችል በዛን ጊዜ የተለያዩ የመድረክ አባል ድርጅቶች ፕሮግራም አየሁና ደስ ያለኝ የአንድነት ፕሮግራም ነበር እና በዚህ ምክንያት ነው ወደ አንድነት የተቀላቀልኩት እና አሁን ከመጋቢት ሚያዝያ ጀምሮ አንድነት ከመድረክ የመልቀቅ አቅጣጫን የመያዝ ሁኔታ ነበር የተከሰተ ነበር። ያን ጊዜ ማሰራጨት ጀመርኩ እወጣለሁ የሚል በመጨረሻ አሁን ጉባኤ ከተደረገ በኋላ አሁን ያሉት ሊቀመንበር የተመረጡት ሊቀመንበር በትምህርት በግንባርነት ጊዜ ማሳለፍ አያስፈልግም፣ ውህደት ነው የሚያስፈልገው። ውህደት ካልተቻለ አንሰራም፣ በውህደት ብቻ ነው ከሌሎች ፓርቲዎች ጋር የምንሰራው አቅጣጫ አንጸባርቆ በዚህ ተቀባይነት አግኝተው ተመረጡ እና በእሳቸውና በሌሎቹ እሳቸውን የተቀበሉት የድርጅቱ አባል ማነው ብሔራዊ ማነው ጠቅላላ ጉባኤ የእሳቸውን አቅጣጫ ከተከተለ በግንባርነት መቀጠል ስለማይፈልጉ ከመድረክ Abba Oromiyaa maayik lekkaal. Abba Oromiyaa maayikii gadhiisteetta. Abba Oromiyaa dhageessa. Okay, itti deebi. Adeemee hordoftuu kameraqabuunaa kameraqabu bashii በፖለቲካ እንቅስቃሴ ውስጥ ከገባሁ ጀምሮ የህዝቦች የራስን እድል የመወሰን እስከ ነጻነት ከመከተል የሚለውን አምንበት ነበር። በዛ ነበር ሲታገል የነበርኩት። ህገ መንግስቱም ሲረቀቅና ሲጸድቅ ያንን በመደገፍ ነው ሲንቀሳቀስ የነበርኩት። በዚህ አምናለሁ። አንድነት በዚህ ላይ መጠናከር ከጀመረ ወይም ደግሞ ይህንን የማይቀበል አቅጣጫ ሲሄድ የአመለካከት የእምነት የአቋም ልዩነት እየተፈጠረ ነው ማለት ነው እና የአቋም የዓላማ የአመለካከት ልዩነት ደግሞ ከተፈጠረ ያንን ተግባራዊ ውሳኔ የማጆሪቲ ውሳኔ መቀበል የግድ አስፈላጊ ነው እና እኔ ደግሞ በህሊናዬ ያንን ካልተቀበልኩ የውሳኔውን ተግባራዊነት ለመከታተል በጣም ስለሚያስቸግር በህሊና ጉዳይ ችግር ስለሚፈጥርብኝ ይህንን በዚህ ልዩነት ሁኔታ ውስጥ ሆኜ አብሬ ለመስራት ስለማልችል በሰላም ቢመጥ ይሻላል በማለት ነው የነበረው። ታንኪ ዶክተር የተከበሩ ዶክተር ነጋሶ ጊዳዳ ወደ ቤት ከማሳለፍ በፊት አንድ ጥያቄ አለኝ። ብዙዎቹ በስመ ኢትዮጵያ አንድነት የተደራጁ የኢትዮጵያ የፖለቲካ ፓርቲዎች በዚህ ፌዴራሊዝም አያምኑም። ስፔሻሊ አንቀጽ 39 ይቃወማሉ። ኦሮሚያ የሚባል መኖር የለበትም። የመጀመሪያ የድሮዋን ኢትዮጵያ መልሰን ነፃ ማውጣት አለብን ብለው ያምናሉ። እዚህ ውጭ ያሉት ለግንቦት ሰብን እንደውም አዲሶቹ ወጣው አሁን እነ ሞረስ ኦሮሞ የለም የሚሉ
በዚህ ላይ ያሉትን አስተያየት እንድትሰጡ ፈልጋለሁ። በተረፈ አሁን እዚህ ዲያስፖራ ላይ በጣም እየተፋፋመ ያለው እሱ የአኖሌ ሐውልትና የጨለንቆ ሐውልት ነው። እዛ ላይ የነበረው ጦርነት ነው። ምኒልክ ሰው አልጨፈጨፈም፣ ሀገር አንድ አደረገ ብለው ምኒልክን በጣም እያወደሱ ያሉትን ግንቦት ሰብን እዚህ ያሉትን ዲያስፖራዎች ይሄንን እዚህ ላይ ምን ይላሉ? ምኒልክ በእውነት ጄኖሳይድ ሰርቷል ወይስ አልሰራም? ኦሮሞ ላይ እንግዲህ የኢትዮጵያ አንድነትን የሚደግፉ የኢትዮጵያ ብሔርተኝነትን የያዙ አካላት አሉ፣ የተደራጁ ፓርቲዎች አሉ። ይሄ መብታቸው ነው። ወደ እይታ ሊደራጁ ይችላሉ። በኢትዮጵያ አንድነት ሰው የሚቆመው እና መከተያን አንደግፍም፣ ፌዴራሊዝም አንደግፍም፣ በቁቤ የመማር ወይም ደግሞ በሌሎች ህዝቦች ቋንቋ መፍታት ትክክል አይደለም። ይህንን ይሄ ሀገርን ያለያያል የሚሉ ኃይሎች አሉ፣ ብዙ አሉ። እነዚህ ናቸው ለማለት ይከብደኛል ስለማላታቸው። ዋናው ነገር ለእኔ ኢትዮጵያ ለኢትዮጵያ አንድነት የሚቆሙ ኃይሎች ሊኖሩ ይችላሉ። መብታቸውን ሊደራጁ ይችላሉ። በዲሞክራሲያዊ መንገድ የራሳቸውን ሀሳብ በህዝብ ውስጥ ማንጸባረቅ ይችላሉ። በሚደረጉበት ጊዜ ህዝብ ከመረጣቸው ሊመረጡ ይችላሉ። ግን ዋናው ነገር እነሱ አይደለም የሚወስነው ምን የትኛው ምን የራሱን እድል በራሱ የመወሰን መብቱ መከበር አለበት እና ስለዚህ በሌላ በኩል ደግሞ ህዝብ ተጨቁኗል። ደርሶ የሚያምኑ አሉ። የሁሉ ነፃ ሆኖ ተገትለን ሌላ መንግስት ከማቋቋም በፌዴራሊዝም አብረን መኖር አለብን ከሌሎች ህዝቦች ጋር የሚሉ አሉ። ይህም ከዛም አልፎ በነፃነትና በፌዴራሊዝም መካከል ያለ ሌላ ደረጃ አለ። ይህም ኮንፌዴሬሽን የሚባል ነው። በዚህም የሚያምኑ አሉ። የለም ይህም አያስፈልግም እንደ ንጉሱ እና በደርግ ጊዜ አህዳዊ መንግስት እንደምንፈልገው የሚሉ ኃይሎች አሉ። የተቆነ ከሚሉ ህዝቦች ድርጅቶች እና እነሱ መብት አላቸው ለመደራጀት ሀሳብ የዚህን ሀሳብ ለማስተባበቅ መብት አላቸው እና የእነሱ ሆነ የብሔሮች ብሔርተኝነት በቋንቋ በጎሳ ላይ የተመሰረተ ብሔርተኝነት የሚያንቀሳቅሱትን መብት አላቸው። ሀሳባቸውን ለመግለጽ፣ ሀሳባቸውን ለማስተማር፣ ሀሳባቸውን ለህዝብ ለማቅረብ መብት አላቸው። በኢትዮጵያ አንድነትም እንቆማለን የሚሉትን መብት አላቸው። ሁለቱም አይነት አመለካከቶችን የያዙ ድርጅቶች ሀሳባቸውን ለህዝብ ማስተማር እንጂ በህዝብ ላይ በግድ የመጫን መብት የላቸው እና ይህ መሆን ያለበት ህዝቡ በራሱ የሚመለከተውን በራሱ መወሰን አለበት። ስለዚህ የህዝቡ ውሳኔ ተካሂዶ የትኛው ነው የሚፈልገው? በኢትዮጵያ አንድነት አብሮ ለመኖር የሚፈልገው ወይስ ነፃነት ነው የሚፈልገው ወይስ ፌዴራሊዝም ነው የሚፈልገው የሚለው ህዝቡ ራሱ ከተለያዩ ድርጅቶች ሀሳቡን ሰጥቶ የሚያዋጣ ይሄ ነው የሚለውን ካየ በኋላ ውሳኔውን እንዲሰጥ በስርዓት ወይም ደግሞ የህዝቡ ውሳኔ
ስለዚህ አይገርምም የተለያዩ አመለካከቶችን የያዙ ድርጅቶች ሲኖሩ ያሉ መከልከል አለበት። በጠላትም መተያየት ያለባቸው ሁለቱም አቅጣጫዎች ለእኔ አስፈላጊ የሆነው ትክክል ነው ብዬ ማምነው ዲሞክራሲያዊ ሁኔታ ተፈጥሮ ዲሞክራሲያዊ ሁኔታ ውስጥ ሁሉም በፈለገበት አመለካከት ዓላማ ተደራጅቶ ዲሞክራሲያዊ ሁኔታ ካለ በህዝብ ውስጥ ተቀጣጥሎ ሀሳቡን መግለጽ ከዛ በምርጫ ጊዜ ደግሞ ህዝቡ የፈለገውን ፓርቲ ሂደት ሲደረግ በዚህ በህዝብ የራስነት በራስ የመወሰን ጉዳዮች በተመለከተ ሬፈረንደም ሲካሄድ ሁሉም ተስማምተው በጋራ በዲሞክራሲያዊ ስርዓት መስራት አለባቸው እንጂ በዚህ ላይ መጣላቱ ትክክል አይመስለኝም። ዋናው ነገር ሁሉም ተስማምቶ በጋራ በዲሞክራሲያዊ ስርዓት መፈጠር መንቀሳቀስ አለባቸው የሚል እምነት ነው ያለኝ በእኔ በኩል። ሌላው አኑሌና የሸለቆ ሐውልቶችን በተመለከተ በታሪክ አሉ የዛን ጊዜ የነበሩ ክሮች ነበሩ ሁኔታ ተፈጥሮ እንደነበረ አሁን የሚወራው የሸለቆና የአኑለት ጉዳይ እንጂ በእኛ አካባቢ እኔ በተወለድኩበት አካባቢ የማዕከላዊ መንግስት ያን ጊዜ የማዕከላዊ መንግስት በደጃዝማች ብሎ የሚመራ ከማዕከል የተስማራ ሰራዊት መጥቶ በአካባቢያችን ብዙ ጥፋቶችን አካሂዶ ነበር። እኔ ማረፈው በፍጹም መረሳ ማልችለው የኔ አያት የአባቴ እናት ማለት ነው የ6 ሰዓት መንገድ 6 ኪሎ የሚሆን ተሸክሞ ሄደው በመልከኛ ወይም ደግሞ ለነፍሰኛ ለሚባለው ኃይል ሄደው እህል ፈጭተው ጋግረው እንዲሄዱ የመደረግ ሁኔታ ነበር እና ሲጠፉ ከመንገድ ተይዞ ታስረው በሰንሰለት ታስረው በምሰሶ ላይ ታስረው ሲፈጩ ነበር። ይህንን አያቴ እኔ በጆሮዬ ሰምቻለሁ እና የዚህን አይነት ሁኔታ የተቀጠሉባቸው ሰዎች አሉ። ቤታቸው የተቃጠለባቸው ሰዎች አሉ። ብዙ ሰዎችም የተገደሉበት ሁኔታ አለ። በዚህ በምኒልክ ዳዊት እንቅስቃሴ ጊዜ የነበረው ጥፋት አብረው ሲከታተሉ የነበሩ ፈረንጆች ነበሩ። ያን ጊዜ የራሽያ የፈረንሳይ የተለያዩ ሀገሮች ኤክስፐርቶች መጥተው ከምኒልክ ሰራዊት ጋር ሲቀላቀሱ ነበር፣ አይተዋል። እንደገና ደግሞ የዛን ጊዜ የነበሩ ሰዎች ሁሉም ጥቂቶች ሆኑ አልሞቱ ወይም ደግሞ የልጃቸው ልጆቻቸው ዜናውን ወይም ደግሞ ታሪኩን አስተላልፈዋል። ይህ የተፈጸመ ጉዳይ ስለሆነ አልተፈጸመም ብሎ የሚከራከሩ ሰዎች የሚያዋጣቸው አይመስለኝም። ተንኪዩ ዶክተር ነጋቱ በጣም እናመሰግናለን። አሁን ለጥያቄ ወደ ሩሙ ልመልስ። ሩም ጥያቄ ቅድም ያላችሁ አዳ ኢብላ ሁለታችሁ ያዙ። አሁን አዳ መጀመሪያ ኢብላ ቀጥል፣ ሌላም እሰጣለሁ። ኦኬ እኔ ማይክ ይሰማል? ሄሎ ይሰማል? እኔ ማይክ ሰዎች ቀይ አለባቸው ባይ ዘ ዌይ አድሚኖች ብቻ ነን ወይንም ቀይ የተነሳላቸው ሰዎች ብቻ ናቸው ማውራት የሚችሉት። ኤኒዌይ እኔ ቀድሜ ስለጠየቅኩኝ ጥያቄን ጠይቃለሁ። ዶክተር ነጋሶ ከሰሙኝ አንዳንድ ጻፍልኝ በኦሮሚያ
sagalee hin dabala waan rakkoon hin jiru sagalee hin dabala dhageessanii tokko tokko okay yoo dhageessan ka dhageessan taate Dr. Nagaso ana አንድ ጥያቄ አለኝ በመጀመሪያ እንኳን ወደዚህ ቤት በሰላም መጡልን ምሁራችን ድምጽ አይሰማም ሰገሌ ዝባላ ያለው it's short and clear don't worry about that ይሰማል nadaga nainiga linga fata okay katasama and hold okay yeah, I will hold yeah boss I Mario marmada chisi si namni gafata no don naman dagenya akan manasok na mo Mario wajah kasi bohasa imbara sa ifanno ti vergato atis ante da mo kwasi torwuru I wade tinda mo torwuru rasu wade tinda mo tilagga atta kama simbele tilagga alla kwa sagari kono ai kwas ma laggaw ko fami ver wade tinda mo tilagga ma saw ma sallagi nanna mai kala kal waka so yo kawa ka circular kwa ada mangkat isaman dari isu ini lagi isu ni abba orangnya aku bilbili si tidur wanigi laki anak tu gafate lama fatu ni aku aja itu fufuan tiga kali katal admin lo kau ada ni orang abba orangnya alkatal okay thank you ada abba orangnya alkatal okay Hitler Afrika menulis binasa ye namci ne sira rana kai ne binasa ka yusa binasa milama
ይሰማል? መጨረሻ ላይ አረጋግጥ። ዶክተር ነጋሶ ጊዳዳ የቀድሞ የኢትዮጵያ ፕሬዝዳንት፣ በቅድሚያ ጥሪያችንን አክብራችሁ እዚህ ሩም ስለተገኛችሁ በታዳሚው ስም ከልብ የመነጨ ምስጋናዬን ማቅረብ እወዳለሁ። ሁለት ጥያቄ በተከታታይ ላቅርብ። አንደኛ ቅድም በተናገሩት ላይ በኢትዮጵያ አንድነት የሚያምኑ ሰዎች ሀሳባቸውን የመግለጽ ህዝቦች የማስተማር እና በህዝብ ፍላጎት ዓላማቸው ከተሳካ ፕሮግራማቸውን ማራመድ ይችላሉ ባሉት ነገር ላይ በአሁኑ ሰዓት በተለይ ከ1991 ጀምሮ ብሔረሰቦች የራሳቸውን እድል በራስ ወስነው የራሳቸው ክልል በቋንቋቸው እየተማሩ በቋንቋቸው በህግ የመዳኘት ስርዓትን እያራመዱ ናቸው። ለምሳሌ በኦሮሚያ ክልል ስናይ የኦሮሞ ልጅ በራሱ ቋንቋ እየተማረ በራሱ ቋንቋ እየተዳኘ የራሱን ባህልና እንትን እያራመደ ባለበት ወቅት ሌሎች ድርጅቶች ይህንን ሚኒሊክ ያስቀመጠለትን ድንበር ለምሳሌ ኦሮሚያ እንደ ኦሮሚያ ካለች ወደፊት የሚመጡ ፓርቲዎች በክፍለ ሀገር እንደ ወለጋ እንደ ሀረር እንደ አርሲ ባሌ አድርገው ከፋፍለው የከፋፍለ ግዛቶቻቸውን መልሰው ለማራመድ ሲፈልጉ ይህን አመለካከት ህዝቡ ሊቀበለው ይችላል ወይ ነው አንደኛው ጥያቄ። ጊዜ ያለፈበት አይደለም ወይ ይሄ አንዲት ኢትዮጵያ አንዲት ባንዲራ አንዲት ቋንቋ የሚለው ነገር እንዴት ይሄ እንትን ሊሆን ይችላል? ይሄ ነው አንዱ ተግባር እንዲሄዱበት ፈልጋለሁ። ሌላው እርሶ የታሪክ ምሁር ኖት። ስለዚህ ፕሬዝዳንት በነበሩበት ወቅት እንደሰማሁት ከሆነ በጨለንቆ ጨሊ ላይ አሁን እየተሰራ ላለው ሐውልት የመሰረት ድንጋይ ያኖሩት እርሶ ኖት። ስለዚህ ስለ ጨለንቆ ጨሊና ስለ አኖሌ ስንጠይቆት የአያቶን ታሪክ ነው የነገሩና ከምን አኳያ ምን ተረድተው ነው ያኔ እዛ አካባቢ የመሰረት ድንጋይ ያኖሩት? የዛ አካባቢ ታሪክ ምን ነበረ? ስለ አኖሌስ ምን የሚያውቁታል እንደ አንድ የኦሮሞ ምሁር ወይስ ወደፊት ጥናት አድርገው ሊያቀርቡ ይሞክራሉ? በዚህ ላይ የእሱን ማብራሪያ መስማት ፈልጋለሁ። አመሰግናለሁ። ዶክተር ኦኬ ቀጥሉ። ከመጨረሻው ጥያቄ እንደ ኤግዛምፕል የአንድ
ሰዎች እንደተቆጡ ጥፋቶች በሰዎች ላይ እንደተካሄዱ አውቃለሁ ለማለት ነው እንጂ ያንን አላውቅም ለማለት አይደለም። እና ስለዚህ በደንብ ገልጬ ካልሆነ በስተቀር ይህንን ማለት አልሆነም። ኦሮሞ ብቻ ላይ ብቻ አይደለም የተመሻት ብዙ ህዝቦች አሉ። ቅድም እንዳልኩት ከአሶሳ ከጋምቤላ እስከ ኦጋዴን ከቦረና እስከ ሰሜን ሸዋ እስከ ወሎ ድረስ ተካሂዷል ይሄ እና ይህንን መርሳት ትክክል አይደለም። ይሄ አልሆነም ብሎ መቃት ትክክል አይደለም ማለት ነው። እና ስለዚህ ወጥነት ይበዛቸው ነው ወይም ማለት እንደሆነ ይሄ ነው አንዱ። ሁለተኛው አሁን እንደ ምሳሌ ላንሳ። ካናዳ አለ። ካናዳ እንግሊዞችና ፈረንሳዮች የሚኖሩበት አካባቢ አለ እና ሁልጊዜ በተለያዩ ጊዜ ሬፈረንደሞች ይካሄዳሉ። የኮንግሬስ አካባቢ ፓርቲዎች የኮንግሬስን ነጻነት ለመፈለግ ሲዘጋጀት ሬፈረንደሞች ሲደረግ ይጠይቃሉ። በሌላ በኩል ደግሞ የለም ይሄ አይሆንም በማለት የሚከራከሩ የካናዳን አንድነት ለማቆየት የሚፈልጉ ኃይሎች ይቃወማሉ። ይሄ የብሔርተኝነት ጥያቄ ነውና መቼም ቢሆን ሊጠፋ አይችልም። ይሄ የህይወት ጉዳይ ነው። ዋናው የእምነት ጉዳይ ነጻነት እንፈልጋለን የለም አንድነት እንፈልጋለን የሚለው አመለካከት መቼም ቢሆን ሊጠፋ አይችልም እና ይህንን በመከልከል አይደለም፣ ሀሳብ እንዲገለጽ በመከልከል አይደለም። በአንድ በኩል ደግሞ በዚህ በኢትዮጵያ ሁኔታ ይህ ፌዴራሊዝሙ በስሜ ስለነበርከው የቋንቋ ጉዳይ በቋንቋ የመማር በቋንቋ የመተዳደር በቋንቋ የመታየት ጉዳይ ይህ ኢህአዴግ ነው የኢህአዴግ ህገ መንግስት ነው እንጂ የኢትዮጵያ ህዝብ ይህንን አይፈልግም የሚሉ ኃይሎች አሉ። ይህን የሆነበት ጊዜያት ሁኔታ ያኔ ህገ መንግስቱን በምናደርግበት ጊዜና በምናደርግበት ጊዜ በስፋት ህዝቡ አልተሳተፈበትም። የሚቃወሙም የሚደግፉም አልተቃወሙም ማለት ነው አልተሳተፈበትም። በተለይ ደግሞ አሁን በቀደም የግብጽ ህገ መንግስት ላይ ህዝቡ ነው መጨረሻ ላይ ከተለቀቀ በኋላ በተለያዩ ሀይሎች በተለያዩ ብርሃኖች ከተሰራ በኋላ ከጸደቀ በኋላ የህዝቡ ቀርቦ ነው ህዝቡ እንቀበላለን ወይስ አንቀበልም ብሎ አስተያየቱን የሰጠበት ሁኔታ ይህ በኢትዮጵያ አልተፈጠረም። ያኔ ካጸደቅነው በኋላ ለህዝቡ አቅርበን ውሳኔ እንዲሰጥበት አላደረግንም እና በዚህ ምክንያት ጥያቄዎች ይነሳሉ። እነዚህ ጥያቄዎች የሚያነሱት የግድ ከትግራይ ወይም ከጉራጌ ወይም ደግሞ ከአማራ ብቻ አይደለም። ኦሮሞዎች የሚያነሱ ይችላል ጥያቄ ያን ጊዜ የተደረገው አሁንም የተደረገው ትክክል አይደለም ብሎ ጥያቄ የሚያነሱ አሉ። ሰው እንዲያስ ዲሞክራሲያዊ ከሆን ሰው እንዲያስብ መብቱን ማክበር አለብን። ሰው የሚያስበው ደግሞ የመግለጽ ያንን የመግለጽ ብቻ ሳይሆን የእሱን ሀሳብ የሚቀበሉ ሰዎች ደግሞ በጋራ ተደራጅተው ተንቀሳቅሰው እንዲንቀሳቀሱ እና እንዲያስተምሩ የመስጠት ዕድል ዲሞክራሲያዊ እና ይህንን
የፈለገው ጥያቄ ሳይችላት ሊያስተምር ይችላል። በሌላ በኩል ደግሞ የለም ይህነታችሁ ባለወጣትን ሳትከበለ ብሎ የማይስማማ አካል ደግሞ ያንን ለመቃወም ይችላል። በሁለቱም ተከራክረው ህዝቡ የሚፈልገው ይወስድበታል። ስለዚህ አንድ ወገን ብቻ የወሰደው ላይ ሁልጊዜ ትክክል ነው ብቻ ብለን እንትን ማለቱ ትክክል አይመስለኝም እና መብቶች የመጠበቅ የማሰብ የመግለጽ የመደራጀት የማስተማር የመቃወምና የመደገፍ እንዲሁም መብቶች መጠበቅ አለባቸው። ይህንም ማለት አሁን ያለው ወደኋላ እንመልሳለን ማለት ነው ብሎ ብቻ መቀበል እኔ ትክክል አይመስለኝም። ዶክተር ነጋሶ በጣም እናመሰግናለን። ለሚቀጥለው ጥያቄ ወደ ቤት እመለሳለሁ። እንግዲህ ስሙት። አዳማ ይያዝ። ኦኬ ይሰማል ነው? አሎ አንዳንድ ማይክ አሁን ይችላል። ኦኬ ከተሰማ እጅግ በጣም ጥሩ። አባወራና አንተ ሰማህ? ለዶክተር ነጋሶ ሰማቸዋል? አየ የቲሁ sono approvato per la commissione. Dottor Nagaso, Gurudusso, Bagana Gandustani, Isin Fetana, Isin Kabaja Kenya, UK, Yamangundo Kenya, Amari, okay. Dr. Nagaso, Muhammad Salamatu, Nagabrachualan, Kenya Wakimot, the Idmail, the Ukatin, በሁሉም መስኩ ካስፈለገ ማለት ነው። በትግሉም መልኩ ካስፈለገ ሆልድ ኦኬ አይ ሆልድ ያለው ነበር ያ ስቶሪ ማን እኔ ተቃረጥኩት የኔንም ይሰማል ሆልድ ስላለኝ ነው ሆልድ ያደረኩት ስልኩ ተቋርጦበት ይሆናል ብዬ ነው sing for us من እንደዘፈኑ የፈለከው ወጅራቹን ኢልማናማ ይሬኛ ዱኛ ረቲ ይሪያ ዱጋ ከንተባ ቆረጤ በሩ ፈለሲ በሎ ረቆ ከሰቲ which one የቀመር ዩሱፍ ዘፈን አትዘፍኑ ስንት የሚዘፈንላችሁ ሰዎች አሉ። ቀመር ዩሱፍ አሁን የዘፈነውን ዘፈን አሽወለድኩት። ያው የደረሰው ኦኬ አዳቢ ኦኬ ለቴ ማይከባት አጋሱ አዳ ለቴ ማይከና ለቴ ማይክ ፎር ለቴ አንጋ አባወራ ነው ማይክ ፎር ለቴ ነኝ ኩሉም ዲማ ነኝ ማይከባት ኦኬ አለፈው አልፈለገም መሰለኝ ታንኪ ዋዳ እስከሚመጣ እስኪኛ ደግሞ በመሃል ማይክ እንይዛለን ይሰማል አንዳንድ ስጡኝ አለፈው በኋላ ይዛል ይሰማል ታንኪ ኦኬ ይቅርታ አንኒ ሹክሪ ርካው ደማ ሹክሪ ልጋብዛችሁ ለታውስ እንትና እስከሚመጣ ሹክሪን ጋብዛችኋለሁ ሹክሪ ከዶክተር ነጋሶ በኋላ go on please አዳ ኦኬ go on ሹክሪ ይቀርባል ኦኬ አባይ ማይክ ናላየተኒ ተከታተለ ጋፊ ቱዚ ናየተና ተካ አጋማ አየ ድምጽ የሚሰማ ከሆነ ዶክተር ነጋሶ ገዳዳ ክብራችን በእድሜም በእውቀትም
ከተፈለገ በሁሉም ነገር ታላቃችን ስለሆናችሁ እንኳን የጥሪያችንን አቤቱታችን ሰምታችሁ ድምጻችሁን ልታሰሙን ሐሳቦትን ልታካፍሉ ወደ መድረክ መጣችሁ እላለሁ። በመጀመሪያ ደረጃ ማለት ማመስገን ግዴታ ስለሆነብኝ ነው። ጊዜ መሻማ ፈልጌ አይደለም። ከዚህ በተረፈ ወደ ጥያቄ ይሸጋገራለሁ። ጥያቄ በመጀመሪያ ደረጃ አንደኛ ነገር የአበሻ ልጆች የድሮ የሞቱ የምኒልክ አገዛዝ ወይም ስርዓት አመለካከት ይዘው የሚራመዱ ልጆች ዛሬ አንድም ሰው አልሞተም አኖሌ ላይ አንድም ሰው አልሞተም ጨለንቆ ላይ የጡት መቁረጥ ባህልም እኛ የለብንም። እንደውም የምናውቀው ቁላ የሚቆርጥ ኦሮሞ ነው። ቆለጥ የሚቆርጥ አርሲ ኦሮሞ ቆለጥ ካልቆረጠ ልክ አያገባም። እኛ የምናውቀው ቆራጮች እናንተ እንጂ እኛ አይደለንም። ጡትም አልተቆረጠም፣ እጅም እግርም አልተቆረጠም፣ ሰውም አልሞተም፣ ምንም ገዳይም አይደለም እያሉ ይሄን ነገር ስሉ እውነት አምነውበት ነው ወይንስ ከዚህ አስተሳሰብ my major question ከዚህ አስተሳሰብ በስተጀርባ ያለው ትልቁ ነገር ምንድን ነው? እነዚህ ሰዎች አይናቸውን በጨው ታጥበው ዓለም የጻፈውን ታሪክ አናነብም ብለው ይህን ታሪክ ሲነግሩን ከበስተጀርባ ያለው ነገር ምን ይመስሎታል? እሱ እንደ አንድ ፖለቲካ ሰው የፖለቲካ ሰው ይሄ ሁኔታ አጥቶት እንዳልሆነ እኛም እናውቃለን። ፖለቲካ ሰው ማስፈልግ ነው። ግን እንደ አንድ ፖለቲካ ሰው አሰራኝ እኔ ከሶ መጠየቅ የምፈልገው ነገር ከዚህ በስተጀርባ ያለው ነገር ምንድን ነው? የተከሰተውን አልተከሰተም፣ የተፈጸመውን አልተፈጸመም፣ እንደውም እናንተ ናችሁ ብሎ ለወረጅን የምንሞክሩትን ወገኖች ከዚህ ሀሳብ በስተጀርባ ያለው ነገር ምንድን ነው? አንድ የመጀመሪያ ጥያቄ። ሁለተኛ ጥያቄ እቺን ሀገር በጋራ እንፈልጋታለን። ኦኬ ኦንሊ ዋን አየህ ማይያለክ ዶክተር ጥያቄው ሰምተዋል አይደል? የጠየቀው የአኑሪና የጨለንቆ ጉዳይ ላይ ነው። አሁንም እዛ ላይ ምንም ጥፋት አልተደረገም። እንዳውም በባህል የወንዶችን መሰለብ ባህል ያላቸው ኦሮሞዎቹ ናቸው እንጂ እኛ ክርስቲያኖች ነን፣ የዚህ አይነት ባህል የለንም። አኑሪና ጨለንቆ ላይ ምንም አይነት የተፈጸመ ጭፍጨፋ የለም ብለው ይክዳሉ። ይህ እንግዲህ የዓለም በዓለም ላይ ተጽፎ ብዙ መጽሐፎች አሉ፣ ብዙ ባለታሪኮች የነገር ዘግበዋል። እነሱ ምን አጥተው አይደለም። ግን ከዚህ አይዲያቸው በኋላ ተደብቆ ያለው ምንድነው? ምን ብለው ያስባሉ? እንደ አንድ ባለታሪክ ብሎ ጠይቀው
በኦሮሞ ባህል ውስጥ መጥፎ የተፈጸሙ ነገሮች አሉ። ይህንንም መካድ የለብን። አሁን ጥያቄው ለኔ ምንድን ነው? ምን ይጠቅማል? አሁን ዛሬ ይህንን ያኔ እንደዚህ ተፈጸመ፣ አንተ የፈጸምከው የለም፣ አንተ የፈጸምከው ብለው በዛ ላይ መጣላትና መጨቃጨቅ ለምን ያስፈልጋል? ይህ አያስፈልግም ነው የኔ ዋናው ነገር። ሁላችንም የተፈጸመውን ሳንረሳ ሳንፍት ያኔ ይሄ ተፈጽሟል፣ ይሄ የተፈጸመው እንደገና እንዳይደገም መጠንቀቅ አለብን ወደሚለው አቅጣጫ ወደፊት እንዴት ጥሩ ባህሎች ጥሩ ዲሞክራሲያዊ ሁኔታ እንዴት እንደሚፈጠር ህዝቦች በደስታ ሀሳባቸውን እየገለጹ እያስተማሩ ሰው የፈለገውን እንዲመጥ የፈለገውን አመለካከት እንዲከተል ማድረግ ያስፈልጋል እንጂ ባለፈው ላይ መጣላቱ እኔ ትክክል አይመስለኝም። ሌላ አላማ አለ ተብሎ የሚደረገው የሀገራችንን ሁኔታ የምናውቀው አልመሰለኝም። ምክንያቱም ዛሬ የድሮ ይመለስ ተብሎ የሚነሳ ኃይል ካለ ህዝቡ ይቀበለዋል ወይ የምለውን ጥያቄ ማንሳት አለው። አንድም ዛሬ መልሶ ጭቆናን መገዛት የሚቀበል አልመሰለኝም። ኢንፋክት አሁን ያለው ዲሞክራሲያዊ ያልሆነ አድሎ የበዛበት ሁኔታ ይህንን ማስተካከሉ አስፈላጊ ይመስለኛል እንጂ ያንን መልስ እንዲህ ነው ምናምን እያሉ መጣላቱ ትክክል አይመስለኝም። ታንኪዩ በጣም አድርገን እናመሰግናለን። ሌላ 3-4 ጥያቄ በኋላ አበቃለሁ። የቤቱን ኮሜንት ይሰማሉ፣ በዛ እንሰናበታለን። ለቀጣዩ ማይክ ልሰጥ ነው። ትሩ ዲሞክራሲ ማይኩ ያንተ ነው። ቀጥል። ግሬት ኦሮሚያ አለ። ትሩ ዲሞክራሲ ግሬት ኦሮሚያና ኤኬ ይወስዳሉ። አሁን ትሩ ዲሞክራሲ ቀጥል። ታንኪዩ ሰማለሁ ብዬ አስባለሁ። ዶክተር ነጋሶ እጅግ አድርገን እናመሰግናለን። እኔ አንድ በጣም አጠር ያለ ጥያቄ ልጠይቆት እፈልጋለሁ። ማብራሪያ በተለይ የእርሶን ቪው ስለፈለኩ ነው። በመጀመሪያ ደረጃ ብዙዎቻችን እያሰብን የነበረው የአጼዎቹን ስርዓት በ1966 ቀብረናል ብለን ነበርና ዛሬ የዘመኑ አጼዎች ተነስተዋል። በተለይ እርሶ ከአንድነት ፓርቲ ከዩዲጄ ጋር በመሪም ስለሰሩ በእነዚህ ፖለቲከኞችና በተለይ በደጋፊዎቹ ልብ እየተፈጠረ ያለው ማንነታችንን በተለይ ኦሮሞ የሚለውን ማንነት ለመካድ እስከ መካድ ኦሮሞ ማለት ኮንትሮቨርሻል ነው ተብሎ እንኳን የሚናገሩ ኢንተሌክቹዋል ተፈጥሯል። በጣም ሾኪንግ የሆነ ማለት ነው። በብዛት እነዚህ ሰዎች ስናይ ከኦሮሞ ጋር ያደጉ ከኛ ጋር በልተው ያደጉ ሰዎች ናቸውና እንደዚህ አይነት አይደንቲቲ እየተፈጠረ መጥቷል በዛች ሀገር ውስጥ። ስለዚህ በእርሱ አመለካከት ይሄ የአንድነት ኃይል ነኝ የሚለው አካል የአንድ ግሩፕ ስብስብ ለዛች ሀገር የፖለቲካና ማህበራዊ እሴት ወደፊት መሄድ ቦታ ሊኖረው ይችላል ብሎ ያስባሉ ወይ?
እርሶ የተወሰነ ሰዓት ሄደው እንዳልቻሉ ነግረውናልና እንዴት ነው በዚህ ላይ እስቲ ምን ይሉናል? እኛ ሾክ ነው ያደረገን። በተለይ በዚህ ቅርብ ጊዜ ውስጥ አንዳንድ አይደንቲቲዎችን ስንሰማ ኦሮሞ የሚባል ኮንትሮቨርሻል ነው የሚሉ ኢንተሌክቹዋሎች ተፈጥሯል። ስለዚህ ኦሮሚያ የምትባለው ክልል የለም ሪዲስትሪክት እናደርጋለን ብሎ ኦሮሞን ለማጥፋት ነው እየዘመቱ ያሉት፣ በተለይ ዘሶ ኮልድ የአንድነት ኃይሎች ማለት ነው። ስለዚህ ይህንን እየተቀበልን አይደለንም። እኛ በብዛት አብዛኞቻችን ይህንን ሪጀክት አድርገናልና የእርሶን አስተሳሰብ በዚህ ላይ ኮሜንት ሊያደርጉ እፈልጋለሁ። ታንክ ዩ ቬሪ ማች። በጣም እናመሰግናለን ዶክተር ነጋቱ ጉዳዳ። ተከታዩ ጥያቄ AK47 እና ግሬት ኦሮሚያ ተከታታይ ውሰዱ፣ ሁለታችሁ ተከታታይ ውሰዱ። አምቦ እና ማን ነበር ቅድም? አምቦና ሲዳማ ኪንግደም እና ጋዲሳ ዘራ ያበቃል። አከታትሉ። ኤኬና ግሬት ኦሮሚያ ቀጥሉ። ታንኪዩ። ከዛ አምቦና ሲዳማ ኪንግደም ጋዲሳ
ነጋማ ይሰማል? ሄሎ ይሰማል? ኦኬ ዶክተር ነጋሶ እንኳን ወደዚህ የውይይት መድረክ በሰላም መጡ። እኔ የምጠይቀው ምንድነው እሱ ከጎበና ዛጬ ጀምሮ ስቲል እስካሁን ባሉት የኢትዮጵያ ስርዓት ውስጥ የኦሮሞ ምሁራንም ሆኑ የኦሮሞ ፖለቲከኞች ብዙ ተሳትፎ አድርገዋል። ነገር ግን የኦሮሞን ህዝብ ጥያቄ በተመለከተ የራሳቸውን አቋም ሲያሳዩ ብዙ ጊዜ ተቀባይነት የላቸውም። ሌብል ተደርገው ዘረኛ ወይም ጠባብ ተብለው ከፖለቲካው ይገለላሉ። ይሄ ከምን የመጣ ነው? እስቲ በዚህ ላይ ማብራሪያ ሊሰጡ ይችላሉ? ታንክ ዩ። ኦኬ ማይክ ይሰማል? አባ ኦሮሚያ ማይክ ካልተሰማ እንግዲህ ጥያቄን ያዝና ዶክተር ነጋሶ የወዳጋውባት ትናንታ ዶክተር ነጋሶ ጥያቄ አሁን የታየው የምኒልክ ኮንትሮቨርሲ ሁለቱን ኃይሎች ቅድም የገለጽክልን ሁለት ኃይሎች አሉ። የብሔር ብሔረሰቦችን መብት የሚቀበሉ ኢትኖ ናሽናሊስትና እነዚህ በኢትዮጵያ ናሽናሊዝም የሚያቀነቅኑ የአንድነት ኃይሎች እነዚህ አብሮ ይሰራሉ የሚል ግምት ነበር ባለፈው 8 አመታት ወይም 5-6 አመታት የተሰራበት። ከዛ ውስጥ አንዱ የመድረክ ነው። ዶክተር ነጋሶ እርስዎ የተገኙበት ማለት ይቻላል። የምኒልክ ነገር ይሄንን በፊት የነበረውን የተደረገውን መቀራረብ የከፈተው ይመስላል፣ መልሶ የሰነጠቀው ነው የሚመስለው። እንዳውም አሁን የአንድነት ኃይሎች የሚባሉትን ኦሮሞና ሌሎች ብሔር ብሔረሰቦች የአንድነት ኃይል ከማለት ይልቅ የምኒልክ ኃይሎች ወደ ማለት ደርሰናል። የምኒልክ ኃይሎች ምክንያቱም ምኒልክን ማቀንቀን ማለት ያው ምኒልክን ያመጣሉ የሚልና ጥያቄ እነዚህ የምኒልክ ኃይሎች የምኒልክን ጄኖሳይድ የሚቀበሉ አይመስሉም፣ አክናውሌጅ የሚያደርጉ አይመስሉም እስካሁን እንዳየሁት። ጥያቄ ለወደፊት ቀስ ብሎ ምኒልክ ጄኖሳይድ አድርጓል በኦሮሞና በሌሎች ደቡብ ብሔር ብሔረሰቦች ላይ ምለውን አክናውሌጅ የሚያደርጉ ይመስሎታል ወይ ነው ጥያቄ። ይሄን ካላረጉ ግን የመቀራረቡ ሁኔታና አብሮ መስራቱ ለወደፊትም አብሮ አንድ የሆነች ቤት አንድ ኢትዮጵያ አንድ አገር የሚመስረቱ ሁኔታ ላይ እንቅፋት አይሆንም ወይ ነው ጥያቄ። እንቅፋት አይሆንም ወይ? አንዱ ኮመን ሄሮ ኮመን የሆነ አንደርስታንዲንግ መኖር ለአንድ ሀገር በጣም አስፈላጊ ነው። ሁለት ማህበረሰብ አንዱ ምኒልክን ጌታ ቅዱስ እያደረገ አንዱ ደግሞ ሰይጣን እርኩስ እያደረገ አብሮ መኖሩ ሁኔታ እንዴት ይሆናል? ወይስ አክናውሌጅ የማድረግ እንደው ተስፋው አለ ወይ ነው ጥያቄ። ከተሰማ ካልተሰማ በኦሮሚያ እንግዲህ ሳመራይዝ አድርግልኝ። ታንክ ዩ። ኦኬ ኢራን ቢያ ጃፊ አማ ጎደረ ጋፈቴ አማ ተና ጃርሞኒ መቃ ኢትዮጵያ ሲንጣበተን ጃርሞኒ አበሻዳ ህዱስ በአማርኛ ለቀቀለ በስመ አንድነት የተደራጁ የኢትዮጵያ ፖለቲካ ፓርቲዎች አሁን እንደምናየው ፕሮ ምኒልክ ሆነው ነው ሳይድ ይዘዋል። ይሄን ነገር ካሉት ከኢትዮጵያ ፓርቲዎች አንዳቸው ወደዚህ ወጥተው ምኒልክ ጄኖሳይድ አድርገዋል ብለው ያመኑ የሉም፣ የሚያምኑም አይመስልም። በዚህ አይነት ሁኔታ ኢትዮጵያ ውስጥ አብሮ ፖለቲካ መስራት ይቻላል ብለው ያስባሉ ወይ? በሌላ በኩል ደግሞ ህዝቡም ግማሹ ምኒልክ ጀግና ነው ኢትዮጵያን አንድ አድርጓል ብለው የሚያምኑ ነው። ሌላው አይ ምኒልክ ጄኖሳይድ ሰርቶብናል ስፔሻሊ የሳውዘርን ኦሮሞን ጨምሮ ምኒልክ ጠጥፎናል ብለው የሚያምኑ ናቸው። ወደፊት አሁን የምትባለው ኢትዮጵያ አንድነት ጠብቆ እዛ ሀገር ላይ ህዝቡም ሆነ የፖለቲካ ፓርቲዎች አብሮ መኖር ይችላሉ ወይ ብሎ ጠይቀው የመጀመሪያው ጥያቄ ጻፍልኝ። ኤኬ ሂንት ብቻ ሂንት ኤኬ ናው ዶክተር ግን ሂንት ኤኬ ሂንት ናበረኝ ዶክተር ናውታ ኤኬ ጊዜ አንዱ ጥያቄ
ጥያቄ ነው አንደኛው ኦኬ አንዱ ጥያቄ ነው አንደኛው ይድገም ሆልድ አድርጉኝ ሄሎ እንደጋማ እኔ ለሌላ ፈለኩት ምንድነው እሱ ከምኒልክ ጊዜ ጀምሮ ከገበና ዳጭ ጀምሮ እስካሁን ያሉ የኦሮሞ ፖለቲከኞች በኢትዮጵያ ፖለቲካ ውስጥ ብዙ ተሳትፎ አድርገዋል። ነገር ግን በማንነትን በተመለከተ የራሳቸውን አቋም በሚያመለክቱበት ጊዜ ሌብል ተደርገው ከፖለቲካው ዓለም እንዲገለሉ ይደረጋሉ። ለምሳሌ ትናንትና ማነው ጀዋር መሐመድ እኔ ኦሮሞ ነኝ በማለቱ አሸባሪ እስከማለት ድረስ ደርሰዋል። ይሄ በኢትዮጵያ ውስጥ የኦሮሞ ጥያቄ በዚህ መንገድ ሊመለስ ይችላል ብላችሁ ታምናላችሁ? ታንኪ ዶክተር ሰምተዋል ያለን ያሁኑ ተጠባይ ከሆነ ኦሮሞ ለስላለ ስላለ ተቃውሞ ተነሳበት ነው ጀዋር መሐመድ ሁኔታ አሁን በተገለጸው መልክ አይመስለኝም። ያምናችን ኦሮሞ ተወላጅ የሆነ ኦሮሞ ነጥረት ሁሉም ያውቃል። ይህንን የተቃወመ ኃይል የለም። ሌላ ነገር ተናግሮ ከሆነ ምናልባት እኔ የተሰማሁት ከሆነ የኦሮሞና የእስላም ሃይማኖት አንድ ነው የምን አይነት አመለካከት ያው በሃይማኖት ጉዳይ ገብቶ ኦሮሞ ሁሉ ማነው የእስላም ሃይማኖት ተከታይ አድርጎ እንዳቀረበ እና በዚህ ምክንያት ጭቅጭቅ እንደተነሳ ነው የሰማው። ጊዜ በደንብ አላነበብኩም። የእሱን እንትን የተገጹ ጽሁፎች ታየው ትንሽ የተመጠምኩት ይህንን ነው እና በኦሮሞ ውስጥ እስላምም አለ፣ ክርስቲያንም አለ። ከክርስቲያንም የተለያዩ እንትኖች አሉ እና ለምን ኦሮሞ ነኝ ብሎ ተናገረ ብሎ የተቃወሙ ያለ አይመስለኝም። ማንም ያውቃል። ሌሎችም ሰዎች ኦሮሞዎች ነን፣ ነገር ግን ኢትዮጵያውያን ብለን ነው የምንገልጸው እና በዚህ ምክንያት ጭቅጭቅ መፈጠሩም አልገባኝም ነበር። ምናልባት ሌላ ምክንያት ኖሮ እንደሆነ ወይም ደግሞ በሚዲያ ያቀረቡት ሰዎች ጀዋር ያለውን በትክክል ያለ መግለጽ ሁኔታ ሊኖር ይችላል እና እኔ ዶክተር ጥያቄው እንደ መሰለህ አሁን ጆር ላይ የተነሳው ጦርነት አልጀዚራ ላይ ኢንተርቪው አድርጎ አርዩ ኦሮሞ ኦር ኢትዮጵያን ስሉት አይ አም ኦሮሞ ፈርስት ኢትዮጵያ ኢምፖዝድ ኦን ሚ ያለው አሁን ያለው ጦርነት እንግዲህ እንዴት ኦሮሞ ነኝ ይላል የሚሉ ናቸው። እንግዲህ የኢትዮጵያ አንድነት ፖለቲካ ፓርቲዎች ጆር ላይ ይዘመቱ ያሉት እንዴት ኦሮሞ ነኝ ይላል፣ ኦሮሞ ነኝ ማለት የለበትም ብለው ነው እንግዲህ አሁን ጦርነቱ የተከፈተው። እዚህ ውጪ እንደ ፋሽን ሆኖ እሱን ከዚህ ስላለ ለምን ኦሮሞ ነኝ አልክ ብሎ በሱ ላይ ጦርነት ተነስቶ ከሆነ ስህተት ነው። ማንም አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ፣ ጉራጌ ነኝ፣ ሲዳማ ነኝ፣ ሶማሌ ነኝ፣ አኝዋክ ነኝ፣ ኑዌር ነኝ፣ ቤኒሻንጉል ነኝ ብሎ ሊታገል ይችላል። ይሄ ማንነቱ ይህንም ማንነቱን መታት ትክክል አይመስለኝም። ለምን እንደዚህ ያልክ ተብሎ ጦርነት ሲከፈትበት ትክክል አይደለም። ጥያቄው ቅድም ያልኩት ነው። ከአንድነት የኢትዮጵያን አንድነት የመፈለግና የለም እኔ የኢትዮጵያን አንድነት አልፈልግም የሚሉ ኃይሎች መካከል ያለ ጭቅጭቅ ካልሆነ በስተቀር
በእናንተ አካባቢ ያለው ሁኔታ በአውሮፓም በአሜሪካም በተለያዩ አካባቢዎች ያሉ እዚህ ሀገር ወደዛ ይሄዳል። ሄሎ ኔትወርክ ችግር አለ። ሄሎ ይሰማል አሁን ሄሎ ይሰማል ቀጥሎ ዶክተር yes ቀጥሉ ኦኬ ታንኪዩ በጣም እናመሰግናለን። እንግዲህ የመጨረሻ ሁለት ጥያቄ ሊወስድ ነው። ቪዲዮን እየሰርን እንዳለ አውቃለሁ። እዛ ሰዓትም አልፏል። አምቦ አንዳንድ ጣፍልኝ አምቦ ማይክ ያዝ። ከዛ ጋዲሳ ቀጥል። ሁለታችሁ ሰፊው ሲዳማ አለ ቀጥል። ሻምቦ ሲዳማ ቀጥል ተነሱ። ሆፕፉሊ ይሰማል ብዬ ተስፋ አደርጋለሁ። አይ ቲንክ ዶክተር ያዳምጡኛል ብዬም ነው ተስፋ ማድረገው። በመጀመሪያ እንኳንስ በፖለቲካ ትግል 40 አመት በእድሜ መቆየት በጣም ያስቸግራል እዛ ሀገር ውስጥና በዚህ ባለፉት 40 አመታት ላደረጉልን ከፍተኛ የሆነ የፖለቲካ መዋደቅና አስተዋጽኦ በኦሮሞ ስም በተቀሩት ብሔረሰቦች ስም ሁሉ ከፍተኛ ምስጋናዬን አቀርባለሁ። ዶክተር ኑጅራዳ ኡሪን ኬሰና ኤረቱ አመሌ ብሊሰ ኦሮሞ አርጋይን ሲንጀደ ባይ ገለተ ጉዳ ቀብደኒ ከንዱራ ኢሳ ቀጥዬ ማለት የምፈልገው አንድ ግልጽ የሆነ አካሄድ አለ። በልዩነት ላይ የተመሰረተ በማንነት ላይ የተመሰረተ አንድነትን ሁላችንም እናከብራለን፣ እንወዳለን። በዛ ላይ ምንም ጥርጥር የለም። ነገር ግን አሁን የሚሰበከውና የሚቃጣብን በአጼዎች አስተሳሰብ ላይ የተመሰረተ አንድነት ነው። ልዩነቱ እዛ ላይ ነው። ትድግንቁም ያለው እዛ ላይ ነው። የአጼዎች አንድነት እጅ መቁረጥ፣ ሌላው ማፈን፣ ማገድ፣ አንድ ቡድን አንድ ጎሳ ብቻ እንዲነክስ ማድረግ ነው። ስለዚህ በሁለቱ መካከል ያለው ልዩነት ይሄ ነው። ትንግንቁም ያለው በዚህ በዲያስፖራ አካባቢ ለመግለጽ የፈለጉት ይሄ ነው ያለው። እኔ የሚለውና የምጠይቀው አንድ አጭር የሆነ ጥያቄ ነው። ይሄው እነዚህ አንድ ነን የሚሉት ቡድኖች በሙሉ እስካሁን ለ100 አመት የተሞከረና መከራን፣ ረሃብን፣ የዲሞክራሲ ጦትን፣ የሰው ልጅ መብትን የገፈፈ አካሄድ ነው። ይሄ ደግሞ በጠመንጃ የወደቀ አስተሳሰብ ነው። ለምን ያስፈልጋል? አንድ የፖለቲካ ድርጅት ይህንን መሰረታዊ ጉዳይ ካላመነ ኢትዮጵያ ውስጥ መወዳደር ያለበት አደጋ ነው ያለው። በስልጣን ላይ ለመውጣት ኮሮጆ መገልበጡ በቂ ነው። ሙሉ በሙሉ ዲሞክራሲ ያልተከበረበት ሀገር ስለሆነ ማጭበርበር ኢቭን ቲፒኤልኤፍ ያደረገውን አይተናል። ቢያንስ ኢትዮጵያ ውስጥ መወዳደር ያለበት የፖለቲካ ድርጅት ካሁን በኋላ ብሔረሰቦችን ማዕከል ያደረገ መሆን አለበት ብለን እናምናለን። በዚህ ዙሪያ የሚሉን ነገር ካለ በቂ ነው ብዬ አስባለሁ። ዶክተር ከሁሉ በላይ ላለፉት አመታት ላደረጉት ተጋድሎ እጅግ በጣም እናመሰግናለን። ማይኩ ፍሪ ነው። መደጋገም ይሆንብኛል እንጂ የኔ ግን ሰው ለምን እንደዚህ አሰበ፣ ለምን ይህንን ዓላማ ያዘ ብሎ መቃወም በየትኛው መቅጣጫ የኔ
የመጠጠት ጥያቄን በተመለከተ ህዝቡ ይፈልገዋል ወይስ አይፈልገውም የሚለውን በህዝቡ ውሳኔ ማለት ነው እና በዚህ አይነት ነው የሚፈታው እንጂ በዚህ ላይ መጨቃጨቅ ኦኬ ጭቅጭቁም ሀሳብ የመግለጽ ሁኔታ ነው። ይህም ለምን ተናገረ ብሎ መፍራት ምክንያቱ አይገባኝ። ዶክተር ኤርጭለፉት ጥያቄዎችን ስታስቡበት በልጥ እንጂ መቸገር የለም። ድጋሚ ነው ይሄ ብዙ ጥያቄዎች ተመልሰው አሁንም እየደገሙ ነው። አንደርስታንድ አያንቱ አለች አያንቱ አንዳንድ ጻፊልኝ። ይሄን የመጨረሻ ጥያቄ አድርገዋለሁ። አያንቱ አንዳንድ ጻፊልኝ አለች አያንቱ ጋዲሳ and Islam Kingdom. I'm very sorry. I already spent around 50 maybe. That cost me money. Ayantu andand. Ayantu and. Unless Ayantu, I don't see. Ayantu kanis mic lagi. Kaza katlo abhi bhi aurna. ዶክተር ሚጋሳ በገነጋን እስቴ አሸማጅና አና እሱ ነታኡፉ በገነጋን እስቴ ሩሚ ኬኛ ኬሳ ጋ የኔ ጥያቄ እንኳን ደህና መጣ ለኦሮሞ ልጆች ያሳለፍከውን ወደፊትም ልታረግ ያልከውን እንደግፋለን። የኔ ጥያቄ አንተ ሂስቶሪያንና ፕሮፌሰር እንደመሆነ መጠን በዓለም ላይ አንዳንድ ሂስትሪዎች ያለፉት ኢቪሎች ወይንም ጨካኞች ያረጉት በትምህርት ደረጃ በየቦታው ይሰጣል። ለምሳሌ ከምንጠቅሰው የአፍሪካን አሜሪካን ሂስትሪ የጆሽ ሂስትሪ እናም የኔቲቭ አሜሪካኖች ይሰጣል በትምህርት ደረጃ። አንተ ፕሮፌሰር እና ሂስቶሪያን እንደመሆነ መጠን ይህ ያለፈውን በእኛ ላይ በሳውዞችና ስፔሻሊ በኦሮሞ ህዝቦች እና ለየት የሚያደርገው የሚኒሊክ ጭፍጨፋ ለየት የሚያደርገው ብዙ መግለጽ ይቻላል። ባርነት አለ እና በተለይ የሴቶችን ጡት በመቁረጡ የተለየ ከዓለም ላይ ጨካኝ የሚያደርገው ይህንን በትምህርት ደረጃ በካሪኩለም ውስጥ ገብቶ እንዲቀመጥ ያደረከው ጥረት አለ ወይ እና ወደፊት ስለዚህ ምን ታስባለህ? ለምሳሌ በአሁኑ ሰዓት ወይንም ሰምተ ይሆናል ከተሸጡት አፍሪካን አሜሪካ ሰርቫይቨር የኦሮሞ ተወላጅ ሆነች ወደ ኢትዮጵያ ገብታ ታሪክን እየሰራች ነው ትሄዳለች እና ይህን በካሪኩለም ደረጃ ፕሮፌሽናል ሂስቶሪያን አስተማሪ ነው ይህንን እንዴት አርገታዋለ ምንስ እቅድ አለህ በዚህ ላይ እና በተለይ በሴቶች ላይ የተደረገው የጡት መቆረጥ የተለየ የሚያደርገው ነው ምን ይልከን እዚህ ላይ ያለህን ብትገልጽልን አመሰግናለሁ። ቴንክ ዩ። የታሪክ ነው የናፍቆት ታሪክ ምናልባት ከዚህ በፊት አይታችሁ ይሆናል Hello?
ጥያቄ ግን የትግራይ ጉዳይ ነው። አሁን ከዚህ በፊት የጻፍኩት አለ እቀጥልበታለሁ ለማለት ነው። እሺ ዶክተር እንዳጋጣሚ ስልኩ ከተቋረጠ መልሳለሁ። ለምቀጥለው አሳልፋለሁ። ስልኩ እንዳይዘጉብኝ። ሶስት ጥያቄ ከቤት ውስጥ በጣም መጠየቅ አለበት እያሉኝ ነው። ለነሱ እሰራለሁ። ሁለት ደቂቃ በምቀጥለው 10 ደቂቃ ውስጥ እናበቃለን። ሁሉንም ጥያቄውን ስሙ። ሲዳማ አለ? ሲዳማ ኪንግደም አለ? ሲዳማ ኪንግደም አንዳንድ ሲዳማ ኪንግደም ሲዳማ የለም። ኦኬ ጋድሳ አለ? ዲማራ ሀታ ጋድሳ ዲማራ ሀታ የኦሮሞ ነገር ችግር አይደለም። አይ ኦሮሞ ይዳ እንደዚህ ጋር አለ እንደዚህ ጋር አለ። ሲዳማ ኪንግደም መጥቷል። ሲዳማ ኪንግደም ጋድሳ ቀያሱለት ሲዳማ ኪንግደም ከሌለ መጥቷል። አይገርምም? የኢትዮጵያ ስልክ ለዚህ ነው ምን ጊዜ